ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። የአላህ ባሪያዎች ሆይ ነቢዩ ሰለላሁ ዐለይሂ ወሰለም እነዚህ ከፊታችን ወይ ከነገ ወይ ከእሁድ ጀምሮ ያሉት 10 ቀናት ምርጥ ቀናትና በእነሱም ውስጥ የተሰራው አምልኮ ከነሱ ውጭ ካለው አቻ እንደሌላቸው ተናግረዋልና እኛ በርትተን በእነዚህ ቀናቶች ውስጥ ቢዚ ልንሆን ይገባናል። በተለይ ኡዱሂያ ያሰባችሁ ወንድምና እህቶች ጸጉራችንን መንካት የለብንም። የብልት ጸጉራችንን ጺም የላይኛውን ለወንዶች ጸጉርን መንካት የፈለገ ሰው ዛሬ ነው ማሳጠር የሚገባው ማለት ነው። ጥፍርን መቁረጥ የመሳሰሉት ዛሬ የሚያልቁ ጉዳዮች ናቸው። ከዛ ባላ ፍቃድ ይሄኛው ወር በ29 ካለቀ ከነገ ጀምሮ ምን እናደርጋለን? በአምልኮ ላይ በጣም ቢዚ እንሆናለን ማለት ነው። አላህ ዘንድ በጣም ታላቅ ከሚባሉ 4 ንግግሮች ውስጥ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር። ትርጉም ሱብሓነላህ ጥራቻ እኮ ለአላሁ ሱብሓነሁ ወተዓላ የተገባ ነው፣ የጠራ ነው እኮ ጌታችን። ወልሐምዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው። ወላ ኢላሃ ኢላላህ ከእርሱም በስተቀር እኮ በሐቅ የሚመለክ አምላክ የለም። ወላሁ አክበር አላህ ትልቅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? ከዱዓ ሁሉ በላጭ የአረፋ ቀን የተደረገ ዱዓ ነው። እኔና ከኔ በፊት የነበሩ ወንድሞቼ እነማን ናቸው? ነቢያት ማለት ነው። ነቢያት ወንድሞቼ ያልነው ዱዓ ነው። እሱ ምንድን ነው? ላኢላሃ ኢላላህ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይን ቀዲር። ትርጉም ላኢላሃ ኢላላህ ካላህ በስተቀር በሐቅ የሚመለክ አምላክ የለም። ወሕደሁ በብቸኝነት፣ ላ ሸሪከ ለሁ ለሱ እኮ ምንም ተጋሪ የለውም። ለሁል ሙልክ ንግስና ሁሉ በጠቅላላ ለሱ ለረበል ዓለሚን ነው። ባለቤትነቱ በጠቅላላ እኮ ከአርሽ እስከ ፈርሽ ድረስ ለሱ ነው። ወለሁል ሐምድ ሙሉ ለሙሉ ተመስጋኙ ደግሞ በብቸኝነት ሊመሰገን የሚገባውም አላህ ነው። ወህወ እሱ አላህ እኮ ዐላ ኩሊ ሸይን ቀዲር ሁሉን ነገር በማድረግ ላይ ቻይ ነው። ስለዚህ ዚክር በማለት ጾም በመጾም በተለይ 9ኛዋ ቀን 1 ዓመት ወደፊት 1 ዓመት ደግሞ ያለፈውን ወንጀል ስለምታስምር የአላህ ባሪያዎች ሆይ በጾም በሰደቃው በዚክሩ ቁርአን በመቅራቱ እንፋለም። ምክንያቱም እዚህ ምድር ላይ ስራ ልንሰራን የመጣ ነው። የአቅማችንን እንስራ። ረበል ዓለሚን እንዲያዝንልን፣ መጨረሻችንን እንዲያሳምርልን፣ ከቀብር ቅጣት እንዲጠብቀን፣ ሲራጥን በሰላም እንዲያሻግረን ነውና የአላህ ባሪያዎች ሆይ አላሁ ስብሓነሁ ወተዓላ እሱ ለሚወደው ነገሮች ሁሉ ይምራን፣ እሱን በማምለክ ላይ ያግዘን፣ ለሱ መልካም አመስጋኝ ባሪያዎች ያደርገን፣ መጨረሻችንን ያሳምርልን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።